ሰላም ዛሬ ከአፍሪካ ምድር ከቡርኪና ፋሶ ሰማይ ስር የሚነሳውን የዓለምን ጂኦፖለቲካዊ ካርታ ያናወጠ ያለውን ታላቅ ክስተት ልናስቃኛችሁ መጥተናል። ይህ ክስተት ዝም ብሎ ያለፈ ክስተት አይደለም። የአህጉራችንን የነጻነት ትግል አዲስ ምዕራፍ የከፈተ፣ የሉዓላዊነትን ትርጉም በጥልቀት እንድንመረምር የሚያስገድድ እናም የአፍሪካ መሪዎች የሀገራቸውን ዕድል በራሳቸው እጅ ለመወሰን ያላቸውን ቁርጠኝነት የሚያሳይ ነው። የዚህ ለውጥ ማዕከል ላይ ደግሞ ወጣቱና ቆራጡ የቡርኪና ፋሶ ፕሬዝዳንት ክቡር ኢብራሂም ትራኦሬ ይገኛሉ። በእሳቸው ደህንነት ላይ ያንዣበበውን አደጋ ተከትሎ የሩሲያ ልዩ ኃይል ኮማንዶዎች ለምን ወደ ቡርኪና ፋሶ እንደመጡ፣ ይህ እርምጃ ከአሮጌው ስርዓት ጋር የተደረገ ታላቅ የፍልሚያ አካል የሆነው ለምንድን ነው? እናም ለቡርኪና ፋሶ ብቻ ሳይሆን ለመላው አፍሪካ ምን አንድምታ እንዳለው በጥልቀት እንመለከታለን። ይህንን የአፍሪካን ልብ ትርታ የሚያሰማ የነጻነትን ዋጋ የሚያሳይ ታሪክ በዝርዝር እንካፈል። ቡርኪና ፋሶ የምትገኝበት ሳህል ክልል ለረጅም ዓመታት የመከራና የትግል አውድማ ሆኖ ቆይቷል። የፖለቲካ አለመረጋጋት፣ የውስጥ ሽብርተኝነት፣ በተለይ ከአልቃይዳና ከአይኤስ ጋር ግንኙነት ያላቸው ታጣቂ ቡድኖች የሚያደርሱት ጥቃት እንዲሁም የውጭ ኃይሎች ጣልቃ ገብነት የዕለት ተዕለት ገጽታዎች ናቸው። በዚህ አስቸጋሪ ሁኔታ ውስጥ ነበር ፕሬዝዳንት ኢብራሂም ትራኦሬ የሀገሪቱን መሪነት የተረከቡት። የእሳቸው መምጣት ለአፍሪካ ሕዝቦች አዲስ ተስፋ ያመጣ ቢሆንም ለብዙ የውስጥና የውጭ ኃይሎች ግን ያልተፈለገ ክስተት ነበር። ፕሬዝዳንት ትራኦሬ ስልጣን ከያዙበት ጊዜ አንስቶ ሀገሪቱን ከዚህ የችግር አዘቅት ለማውጣት የሽብርተኝነትን ስር ለመንቀልና የሀገርን ሉዓላዊነት ለማስከበር ብርቱ ትግል ጀምረዋል። የትግላቸው ግን በከፍተኛ ዋጋ እየመጣ ነው። በእሳቸው ላይ የሚሰነዘሩት ማስፈራሪያዎች በቀላሉ የሚታዩ አይደሉም። ከውስጥ ሀገርን መዝረፍ የሚፈልጉ ስልጣናቸውን ያጡ ቡድኖች ተቃውሞ ያነሳሉ። በአሸባሪ ቡድኖች አማካኝነት ጥቃቶችን ይፈጽማሉ። ከውጭ ኃይሎች ደግሞ የፖለቲካና ኢኮኖሚ ጫና ይደርስባቸዋል። ይህ ሁሉ የሚደረገው ፕሬዝዳንቱን ለማንበርከክ የጀመሩትን የነጻነትና የልማት ጉዞ ለማደናቀፍ ነው። በፕሬዝዳንት ትራኦሬ ላይ የተደረጉት ሴራዎችና የመፈንቅለ መንግስት ሙከራዎች ተደጋጋሚና አደገኛ ነበሩ። በተለይም በቅርቡ በኤፕሪል 2025 የተሞከረው የመፈንቅለ መንግስት ሙከራ የፕሬዝዳንቱን ሕይወትና የሀገሪቱን ሰላም ምን ያህል አደጋ ላይ እንደጣለ በግልጽ አሳይቷል። ይህ ሙከራ ከውስጥ ባንዳዎችና ከውጭ ኃይሎች ድጋፍ የነበረው እንደነበር የሚገመት ነው። ይህ ክስተት የፕሬዝዳንት ትራኦሬን መንግስት አማራጭ የመከላከያና የደህንነት አጋር በአስቸኳይ እንዲፈልግ አስገድደዋል። ለረጅም ጊዜ ቡርኪና ፋሶና በሳህል ውስጥ ያሉ ሌሎች ሀገራት ከምዕራባውያን ሀገራት በተለይ ከፈረንሳይ ጋር የደህንነት ትብብር ሲያደርጉ ቆይተዋል። ነገር ግን ብዙዎች ይህ ትብብር ውጤታማ እንዳልሆነና የሽብርተኝነትን ስጋት ለመቀነስ እንዳልቻለ ያምናሉ። ከዚህም አልፎ ምዕራባውያን ሀገራት ድጋፍ ብዙውን ጊዜ ከፖለቲካ ቅድመ ሁኔታዎች ጋር የተቆራኘ መሆኑ የአፍሪካ ሀገራት ሉዓላዊነታቸውን እንዳይጠቀሙበት ገድቧቸዋል። በዚህም ምክንያት ፕሬዝዳንት ትራኦሬና መንግስታቸው ሀገሪቱ ደህንነትና ለፕሬዝዳንቷ ጥበቃ ከሩሲያ ወታደራዊ ድጋፍ ለመጠየቅ ወሰኑ። የሩሲያ ልዩ ኃይል ኮማንዶዎች በቡርኪና ፋሶ ምድር መግባታቸው በብዙዎች ዘንድ በእጅጉ ትኩረትን የሳበ ክስተት ነበረ። እነዚህ በልዩ ወታደራዊ ስልጠና የካበተ ልምድ ያላቸው ኮማንዶዎች የፕሬዝዳንት ኢብራሂም ትራኦሬና ከፍተኛ የመንግስት ባለስልጣናትን ደህንነት በማስጠበቅ ረገድ ወሳኝ ሚና ይጫወታሉ። መምጣታቸው ለፕሬዝዳንቱና ለመንግስታቸው ከውጭ ለሚመጡ አደጋዎችና የውስጥ ሴራዎች ምላሽ ለመስጠት አዲስ ብርታት ሰጥቷቸዋል። የሩሲያ ኮማንዶዎች ሚና ጥበቃ ብቻ አይደለም። ለቡርኪና ፋሶ ወታደሮች ከፍተኛ ስልጠና በመስጠት ወታደራዊ የስልጠና ልምዳቸውንና እውቀታቸውን በማካፈል የሀገሪቱን የመከላከልና የጸጥታ አቅም ለማጎልበት ይረዳሉ። ይህ የትብብር ስርዓት ቡርኪና ፋሶ በራሷ ሀገር እንድትቆምና የራሷን ደህንነት በራሷ እንድታስጠብቅ ለማስቻል ያለመ ነው። ይህ የሩሲያ ወታደሮች መምጣት የቡርኪና ፋሶ የውጭ ግንኙነት ላይ የተፈጠረ ያለውን ትልቅ መጣጠፍ ያመለክታል። ሀገሪቱ ለረጅም ጊዜ ከዘለቀው የምዕራባውያን ድጋፍና ተጽዕኖ እየራቀች ወደ ሩሲያና ሌሎች የምስራቅ ሀገራት እያዘነበለች ነው። ይህ ለውጥ በአፍሪካ ውስጥ እየተፈጠረ ካለው ሰፋ ያለ የጂኦፖለቲካዊ ለውጥ ጋር በቅርብ የተያያዘ ነው። በርካታ የአፍሪካ ሀገራት የምዕራባውያንን ሀገራት አስተማማኝና ቅን አጋር አድርገው ባለማየታቸው በተለይም ሽብርተኝነትን፣ ድህነትና የውስጥ አለመረጋጋትን በመዋጋት ረገድ ከነሱ የሚመጣው ድጋፍ የጎላ ለውጥ ባለማምጣቱ ወደ ሩሲያ፣ ቻይናና ሌሎች ሀገራት እየዞሩ ነው። ቡርኪና ፋሶ ከሩሲያ ጋር ያደረገችው ስምምነት ሩሲያ ወታደራዊ ድጋፍ የምትሰጠው ያለ ብዙ የፖለቲካ ቅድመ ሁኔታ መሆኑን ከሚታሰበው እምነት የመነጨ ሊሆን ይችላል። ይህም ቡርኪና ፋሶ የራሷን ዕድል በራሷ እንድትወሰን፣ የሀገር ውስጥ ጉዳዮቿ ላይ የውጭ ጣልቃ ገብነት እንዳይኖርባትና ሉዓላዊነቷን በሙሉ እንድትጠቀምበት ይረዳታል ብለው ያምናሉ። ይህ እርምጃ በምዕራባውያን ዘንድ ትልቅ እሬታና ተቃውሞ እያስነሳ ቢሆን የቡርኪና ፋሶ መንግስት የሀገሪቱን ጥቅም በማስቀደም የወሰደው ሉዓላዊ ውሳኔ ነው።
ይህ ደግሞ የአፍሪካ መሪዎችን ከአሁን በኋላ በውጭ ኃይሎች እንደማይታዘዙ የሚያሳይ ምልክት ነው። ምንም እንኳ የሩሲያ ወታደራዊ ድጋፍ ለደህንነትና ለመረጋጋት አስተዋጽኦ ያደርጋል ተብሎ ቢጠበቅም ፕሬዝዳንት ትራኦሬ አሁንም በርካታ ተግዳሮቶች ይገጥሟቸዋል። ከነዚህም መካከል ቀጣይነት ያላቸው የአሸባሪ ቡድኖች ጥቃት በገጠር አካባቢዎች ላይ ከባድ ጉዳት እያደረሰ ነው። በሀገር ውስጥ ያሉ የፖለቲካ ልዩነቶችና የብሔራዊ መግባባትን የመፍጠር አስፈላጊነት አለ። የኢኮኖሚ ችግሮች፣ ድህነት፣ የሥራ አጥነት ምጣኔ ከፍ ያለ በመሆኑ የሕዝቡን ኑሮ ማሻሻል ወሳኝ ተግባር ነው። የሩሲያ ድጋፍ እነዚህን ሁሉ ውስብስብ ችግሮች ሙሉ ለሙሉ ይፈታል የሚለው አጠያያቂ ነው። የቡርኪና ፋሶ የወደፊት ዕጣ ፈንታ በራሳቸው ሕዝቦች እጅ ነው። ቪዲዮም በስተመጨረሻ ፕሬዝዳንት ትራኦሬ እነዚህን ሁሉ ተግዳሮቶች ተቋቁመው ቡርኪና ፋሶን ማረጋጋትና አመራራቸውን ማስቀጠል ይችሉ ይሆን? የአፍሪካ አዲስ ነጻነት ጉዞ በድል ይቀጥል ይሆን? የሚሉ ወሳኝ ጥያቄዎችን ያነሳል። ውድ ተመልካቾች፣ የፕሬዝዳንት ኢብራሂም ትራኦሬ ታሪክ በእሳቸው ላይ የተሰነዘሩት ሴራዎችና የመፈንቅለ መንግስት ሙከራዎች እንዲሁም የሩሲያ ኮማንዶዎች መምጣት የአፍሪካ አህጉር የራሷን ዕድል በራሷ ለመወሰን የምታደርገው ጽኑ ትግል በግልጽ ያሳያል። የውጭ ግንኙነቶች እየተቀየሩ ናቸው። የአፍሪካ መሪዎች የሀገራቸውን ጥቅም ባስቀደመ መልኩ አማራጭ አጋሮችን እየፈለጉ ነው። ይህ ሁሉ የአፍሪካን ሉዓላዊነት ለማጠናከር ከውጭ ጥገኝነት ለመላቀቅና አህጉሪቱ በመላው መድረክ የራሷን ቦታ እንድትይዝ ለማስቻል የሚደረግ የጋራ ጥረት አካል ነው። የአፍሪካ ልጆች ክብር፣ የሉዓላዊነትና የተፈጥሮ ሀብት የማይደፈርበት ጊዜ እየመጣ ነው። ይህን ቪዲዮ እንደወደዳችሁትና ስለ ቡርኪና ፋሶ የፖለቲካ ሁኔታ፣ ስለ ፕሬዝዳንት ኢብራሂም ትራኦሬ ስለገጠማቸው ተግዳሮቶችና ስለ ዓለም አቀፍ ግንኙነቶች ለውጥ እንዲሁም ስለ አፍሪካ የነጻነት ጉዞ ሰፋ ያለ ጥልቅና ልብ የሚነካ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። የዚህን ታሪካዊና አስተማሪ መልእክት ለብዙዎች ለማድረስ እንዲረዳን ቪዲዮን ላይክ በማድረግ ለወዳጅ ዘመዶ በማጋራትና ገንቢ አስተያየታችሁንም ከስር በመጻፍ የበኩላችሁን አስተዋጽኦ አበርክቱ። የእናንተ ድጋፍ ለኛ ትልቅ ብርታት ነው። ለተጨማሪ አስደሳች፣ አስተማሪና የአፍሪካን እውነታ የሚያሳዩ ስለተከታተላችሁን ከልብ እናመሰግናለን። የአፍሪካ ለውጥ የማይቆም ነው። ድል ለአፍሪካ ልጆች!